እንዴት ናችሁ? እንግዲህ ታምኔሉ ላይ እንዳያችሁት ከሆነ አገር ቤት ለገባችሁም ላልገባችሁም የተዘጋጀ ቪዲዮ ነው። ልብ ብላችሁ አዳምጡ። እንግዲህ ዛሬ መቼም ከኔ ቤት የተሰማኝን ሀሳብ ከማጋራት ወደ ኋላ አልልም። ይሄ የኔ ቻናል ነው፣ የገቢያነሽ የዓለም ቻናል ነው። ሁለቱም ዩቲዩብ ቻናል የኔ ነው። ገቢያነሽ ባጭር የተጻፈና ገቢያነሽ ወለለው የሚል ዩቲዩብ ቻናል ሁለቱም የኔ ነው። በሁለቱም የምዘይራችሁና የምዞርላችሁ የምጠይቃችሁ ባገኛችሁት ሁሉ ላይቭ ላይ ስገባ መጣችሁ ጠይቁ። ሁለቱም የኔ ነው ማለት ነው። ዛሬ እንግዲህ ወደ መጣሁበት ጉዳይ ስገባ ከሀገር ቤት ለገባችሁ ልጆችና ላልገባችሁ ዩቲዩበሮች አስፈላጊ መናገር ያለብኝን ነገር ልናገር ወደ እናንተ መጥቻለሁ። በጣም የሚያበሳጨኝ ነገር ነው፣ በጣም ማለት ነው። ስለዚህ ልብ ብላችሁ አዳምጡ። እንዴት ናችሁ? ቆይታ ምንድነው? በጣም የተበሳጨሁበት ነገር ምንድነው ብዬ ወደ ጉዳዩ ስገባላ ለኩት መቼም ይገባችኋል። ከሀገር ቤት ከገባችሁ በኋላ ለምንድነው ዩቲዩባችሁን የምታቀዘቅዙት? ለምንድነውስ ለመግባት አስባችሁ ፕላን ይዛችሁ እንደምትሰሩ አስባችሁ ከሀገር ቤት የማትገቡት ነው? ወይስ የወሰድነው ገንዘብ አልቆ ፓስፖርታችን አሳድሰን ተመልሰን ወደ መዳን ቤት ለመምጣት ነው? አልገባኝም። ከቤታችሁ ስመጣ አንድ ሰው ወይ ሁለት ሰው ብቻ ነው ያለ። ቤታችሁ በጣም የሚያምር ሆኖ በቃ ያላችሁበት ሁኔታ በጣም ደስ የሚል ዋይፋይ ጥራት ያለው ሆኖ ማየው ግን በሳይለንት ነው። አንድ ሰው ሁለት ሰው። ለምን? ዩቲዩብ ቻናል ገንዘብ እንደሚከፍል አታውቁም? ዩቲዩብ ቻናል እኮ ገንዘብ ይከፍላል። መዳም ከምትከፍላችሁ በላይ ዩቲዩብ ቻናል ገንዘብ እንደሚከፍል ላሳያችሁ ፈልጋለሁ። ግን ገና ተከፋይ አይደለሁም። ሲከፈላይ ግን እነግራችኋለሁ። ግን እንደሚከፍል 100% ላረጋግጥላችሁ እወዳለሁ። ለምንድን ነው በራሳችሁ የምታፍሩት? ለምንድን ነው ካጠገቧችሁ ያሉ ሰዎች ቪዲዮ ብትቀርጿቸው ሰው ምን ይለኛል የምትሉት? ምን ችግር አለው? ምንም አደረጋችሁ ምንም ሰው ማለቱን አያውቁም። ጥሩም ለበሳችሁ ጥሩም አልለበሳችሁ፣ ጥሩ ተናገራችሁ ጥሩ አልተናገራችሁ ሰው ማለቱን አያውቁም። ሰው እንደሆነ ስለራሱ ኑሮ መኖር ትቶ ስለ ሰው ኑሮ ነው የሚኖረው። የኔን ኑሮ የምኖረው ራሴው ነኝ። ማን ይኖርልኛል? ስለዚህ ራሳችሁን መሆን ግድ ይላችኋል ማለት ነው። የመጀመሪያው ይሄ ነው። በራስ መተማመን ባላችሁ ነገር። አረብ ሀገር ተመልሼ ቤቴ አያምርም በቪዲዮ ባሳየው ምን ይሉኛል? ምን ችግር አለው? ያሉትን ይበሉ። ምን አገባችሁ? እናንተ ያላችሁ ይሄ ነው። የት ይመጣል? ምሰርቁ ናችሁ። አይሰረቅም እኮ ሁሉም ሰው እኮ የተንጣለለ ቤት እንዲኖር አይፈቀድለትም አይደል እንዴ? ትለፋላችሁ፣ ትጥራላችሁ። ካላችሁ ሰየው፣ ከሌላችሁ ምን ችግር አለው? ሶፋ ወንበር ባይኖራችሁ በጎማ ወንበር ነው። ሰው እንዴት ጅበናና ከሀገር ቤት ገብቶ ጅበናና ረከቦት ያጣል? ከሀገር ቤት መቤቴን በጣም ኮንም ተነዱኝ። እግዚአብሔርን የምሬ ነው ዛሬ። እስኪ አንድ ዩቲዩበር ከሀገር ቤት ገብታ ይሄ እንደዚህ ነው ብላ የሆነ ነገሯን ያሳየች አንድ ሰው የለችም። አንድ ሰው። ሁለት ሰዎች አውቃለሁ። አንዷ ከቡታጅራ አንዷ ከጎንደር። መቼም ታውቋቸዋላችሁ። እኔ ሰውን እዚህ ጋር መጥቀስ አልፈልግም። ሁለት ሰዎች አረያ የሆኑ አረብ ሀገር ሂደው ተለውጠው ዩቲዩባቸውን እየሰሩ አንዷ ቀሚስ አንዷ ደግሞ ሶፋ መጋረጃ የሚሸጡ ሁለት ሰዎች አረብ ሀገር የተቀየሩ ሰዎች እነሱን አውቃለሁ። በዩቲዩበራቸው ፋሚሊያቸውን ይዘው መጣው። ለምንድን ነው በራስ መተማመን ያቃታችሁ የመዳም ቅመሞች? ለምንድን ነው ባላችሁ ነገር የምታፍሩት? በፊታችሁ የምታፍሩ ሰዎች እኮ አላችሁ። እኔ አሁን ይሄን የተመታ ፊት ይዤ መጥቼ ሶሻል ሚዲያ ላይ እያወራሁበት ነው። እግዚአብሔር ነው የሰጠኝ። ያንቺ የሚገባሽ ይሄ ነው ብሎ የሰጠኝ ይሄ ነው። በጭቃ ጠፍጥፌ አልሰራውም አይደል እንዴ? ያለኝ ይሄ ነው። በቃ የተመቸው ይውደደኝ፣ ያልተመቸው ላሽ ይበል። ምን አገባኝ? ስለዚህ ሰው እንዴት የሆነ ነገር አሁን መሸለት ነው የሆነ ቤት ሄድሁና ለምን ቪዲዮ አትለቂም ከወንድሞች ጋር የሆነ ነገር ስር ያልኩኝ። ይሄን ቪዲዮ ምናልባት ልታዩ ትችላለች። አልፈቀዱልኝም። አትንገሪያቸው። ቪዲዮ እንደምትሰሪ አትንገሪያቸው። ካሜራውን ደብቂና ስትጫወቱ ቁርሳችሁን ስትበሉ ምሳችሁን ስትበሉ የሆነ ወግ አምጪ፣ ጨዋታ አምጪ። ፈን የሆነ ነገር ነው ዩቲዩብ ቻናል አልጎሪዝሙ የሚወደው ፈን የሆነ ነገር ነው። ተጨንቃችሁ ቪዲዮ ስትሰሩ አይታይም። በነገራችን ላይ የሆነ አስተማሪ ነው። በቃ በዚህ ብዙ ቪው አገኛለሁ፣ ብዙ ሰዓት አገኛለሁ፣ ብዙ ብር ሰራለሁ ስትሉ አታገኙም። ፈን የሆነ ቪዲዮ ዝም ብላችሁ ለ10 ደቂቃ የሚሆን የ5 ደቂቃ በተለይ ሞኒ ለሆናችሁ ደግሞ ከ8 ደቂቃ በላይ ቢሆን ይመከራል። ዝም ብላችሁ ፈን የሆነ ቪዲዮ ስትለቁ ቫይናር ይወጣል፣ ይፖስተዋል፣ አልጎሪዝሙ ይወደዋል።
በተለይ ደግሞ ሁሌ የሰው ስራ ከምትፈተፍቱ አንዳንድ ጊዜ የራሳችሁን ስራ ደግሞ መሀል ላይ ብትቀላቀሉ 150 ሰው 100 ሰው ቢያየው ነገ በሚሊዮን እንደሚታይ ማወቅ ግድ ይላችኋል ማለት ነው። እኔ ዛሬ ላይ በራሴ የማወራቸው ነገሮች ብቻ ግን እንደምሰራ ለይቶ ማሳየት እፈልጋለሁ እንደምችል። እኔ ራሴ ነኝ ማንም ምንም ማለቱን ስለማያውቁም እቀጥላለሁ። ወደ ኋላ የሚያስቀረኝ ማንም የለም። የምሬን ነው የምላችሁ። እኔ በህይወቴ ሻላሙዲን አጠገቤ ብታስቀምጡልኝ አልፈራውም። ማንንም ሰው ማናገር፣ ማንንም ሰው ማውራት፣ ማንንም ሰው መልስ መስጠት እችላለሁ። ራሴ ነኝ። ምን አገባኝ? ካልተመቸኝ አልተመቸኝም፣ ከተመቸኝ ተመችቶኛል። ለተመቸኝና ለወደደኝ ደግሞ ሞትለታለሁ። ለጠላይ ደግሞ ጥለዋለሁ። አልደርስበትም። አልደርስበትም። አለቀ። ጥሩ ሰዎች እንዳሉ ሁሉ እኮ መጥፎ ሰዎች አሉ። እንዳሰሩ የምትፈልጉ መንገዱን እንዳታዩትም የሚፈልጉ ማት ሰዎች አሉ። ከስደት ሂዳችሁ እኮ ቪዲዮ እንኳን ቅረጹ ስትላቸው የማይቀርጡ ሰዎች አሉ። ግን ለምን ትችላላችሁ እኮ ሰው አላችሁ። ቢያንስ እህት ወንድም አላችሁ። ወንድሜ አለባበሱ አያምርም ሶሻል ሚዲያ ላይ ቢወጣ ያንቺ ወንድም ይሄ ነው ብለው ይነቁብኛል አትበሉ። ምን ችግር አለው? ምንም ችግር የለም እኮ እናት አባት ምን ችግር አለው? የገጠር ሰው ያላችሁ ከሆናችሁ ደግሞ በባዶ እግሩ ነው ይሄ የገጠር ሰው የሚሄደው። እነሱ እናቴ ገና ሳይኖሩ ነው የጸደቁት። ጾም ሲሆን እኮ በባዶ እግር ነው የሚሄደው። ምን ችግር አለው? እኛውም በህይወት አሉ ቤተሰቦች ጤና ባይኖራቸው በህይወት አሉ። ነገ ሶሻል ሚዲያ ላይ ጠልጥዬ ይዣቸው እመጣለሁ። በቃ የኔ ቤተሰቦች እነዚህ ናቸው። ምን ችግር አለው? እኔ ታመሙ ብያል አላሳመምኳቸው። ፈጣሪ ነው እንግዲህ ይህን ኑሮ እንዲኖሩ ይፈቀደላቸው። እኔ በማንነቴ ምንም አላፍርም። መቤቴን ነው የምላችሁ። ለእናንተ ግን እንዴት እንደሚሰራ ማሳየት ፈልጋለሁ። እንዴት እንደሚሰራ፣ እንዴት እንደምናደርግ፣ እንዴት ማድረግ እንዳለብን፣ እንዴት መቀየር እንዳለብን ከሀገር ከምንዞር ከቤታችን ቁጭ ብለን ኑሯችን እየኖርነን ዩቲዩባችን ብንሰራ ይቀይረናል። ዋይፋይ እያላችሁ ላይቭ ላይ ቁጭ ብላችሁ ደህና ሰነበታችሁ፣ እንዴት ናችሁ፣ ተጠፋፋን እያላችሁ እንዴት ቪዲዮ አሰሩ? ላይቭ ላይ ቀኑን ሙሉ ከምትውሉ ልክ እንደኔ ቁጭ ብላችሁ አሁን እንደማወራው አይነት ወሬ ብታወሩ እኮ አንደኛ አልጎሪዝሙ ቪዲዮ እየለቀቀች ነው ብሎ ይሸርትላችኋል። ሁለተኛ ገንዘብ ትሰሩበታላችሁ። በተለይ የዩቲዩብ አልጎሪዝም በራሳችሁ የምትመጡ ከሆነ በጣም ነው የሚያበረታታው። በጣም ማለት ነው። አዎ ብዙ ቪው ሊኖረው ይችላል። እስከ 2000 እስከ 3000 ላይክ ሁሉ ሊገኘው ይችላል። ግን የሰው ነው። መጨረሻ ላይ አንድ ቀን መገምገማችን አይቀርም። ስለዚህ አማረም ከፋም ሳትጨነቁ በራሳችሁ ነው። እሁድና ሮብ ናቸው። ግን እናንተ ቢያንስ እሁድ በአንድ ተመሳሳይ ሰዓት መልቀቅ፣ በአንድ በተመሳሳይ ሰዓት ላይ በምትገቡበት ሰዓት ሊሆን ይችላል። የሆነ ጊዜ ሁሌ በሳምንት አንዳንድ ቪዲዮ ብትለቁ ስራዬ ብላ ይዘዋለች ወይም ስራዬ ብሎ ይዞታል ብሎ እናንተን ሰፖርት ያደርጋችኋል ማለት ነው። ስለዚህ ከሀገር ቤት ገብታችሁ ስንት ልፋት የለፋችሁበት እንቅልፋችሁን ያጣችሁበት ከአረቦች ቴሌቪዥን ሸበካ አልሸበካ አዩኝ አላዩኝ እያልን ተሽለቁልቀን አንድ ጊዜ በጡት ማሳጃችን አንድ ጊዜ በቁምጣ ሱሪያችን እየከተትን አሳድገን ለምንድን ነው ገደል የምትከቱት? እግዚአብሔር በጣም የተናደድኩት በጣም እንዴ ሰዓቱ ጎሎባችኋል እኮ ሞልታችሁ እኮ ሰዓቱ የጎደለባችሁ። በስመ አብ እንዴት ሳሎን ቤት ያጣል ሰው? ሳሎን ቤት ተከራይታችሁ ሊሆን ይችላል እኮ። ለምን ሳር ቤት አይኖራችሁም? የጎጆ ቤት ይኖራችሁ፣ የሆነ ጠርጣሻ የጠራር ቤት ማለት ነው። ጥራር ወንበርም ይኖራችሁ። ቅረጹት፣ አምጡት። ምንድነው? ለምንድን ነው የምታፍሩ? ምን ችግር አለው? እኔ አሁን ነገ ገና ዩቲዩበሮች ምን ይሉኛል ብዬ ነው ሶፋ ወንበር ገና ለነሱ ብዬ ልገዛ ነው። እኔ በጎማ ወንበሬ ነው የምቀመጥ። አሁንም በጎማ ወንበር ነው ቁጭ ብዬ ቪዲዮ የምሰራላችሁ። እንዴ ሰው ባለው ነው የት ይመጣል? አይሸመጠጥ። በጣም ነው ያናደዳችሁኝ ዛሬ።